ሶስተኛው ስንወጣ 1 ኪሎ ሜትር ነው የምንነዳው እዚህ ውስጥ ብቻ። ይሄ ሪፍሌክተር ያለው ይሄ የምታዩት አረንጓዴ የሚታያችሁ ነገር ትራፊክ ሲበዛ እና እዚህ ማቆምና መገልገል ብቻ ሳይሆን አጠቃላይ ፋሲሊቲው በየትኛውም መመዘኛ ቢታይ እጅግ ያማረና ለአይንም ለቱሪዝምም ምቹ ሆኖ የተዘጋጀ ነው። ይህንን ቦታ የማላቅ የማሳመር የማስዋብ ከዚህ የተሻለ ቦታ የመስራት ግዴታ ኃላፊነት እንዳለብን መገንዘብ በጣም አስፈላጊ ነው። ብዙ ይቀረዋል። የቀረውን ነገር ደግሞ እያጥላላን ብንኖር ትርጉም የለውም። ለውጥ ይፈልጋል፣ ስራ ይፈልጋል። ያ ስራ ያ ግንባታ እንዲመጣ ትብብርና ህልም ያላቸው ሰዎች ያስፈልጉናልና ስራ ሲሰራ እንቅፋት ከመሆን ይልቅ ስራው እንዲሰራ እንዲከናወን አብሮ መቆም አስፈላጊ መሆኑን እግረ መንገድ ማንሳት ጠቃሚ ይሆናል ብዬ ነው።